ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ የማሳያችሁ ኤጀንት እንዴት መሆን እንደምትችሉና ሰዎች እንዴት አድርጋችሁ አዳዲስ ሰዎችን ወደ ሀላ ፕላትፎርም መጋበዝ እንደምትችሉ አሳያችኋለሁ። ከዚህ በፊት ከፓርት ዋን እስከ ፓርት 5 የሰሯቸው ቪዲዮዎች አሉ። እነሱን ካላያችሁ ወደ ኋላ መለስ ብላችሁ እዩ፣ ይጠቅማችኋል። ራሳችሁን አስተምራችሁ ብቁ አድርጉ። ወደ ቪዲዮ እንለፍ። መጀመሪያ ሀላ አፕሊኬሽንን በዚህ መልኩ ትከፍቱታላችሁ። ከዛ ከከፈታችሁት በኋላ ሚ ወደ ምትሏ እዚህ ጋር የምትታያችሁ ከሆነ እሷ ነክታችሁ ትገባላችሁ። ከዛ ከገባችሁ በኋላ ምንድነው የምታደርጉት? ወደ ታች ወረድ ታደርጉትና ኤጀንሲ የሚል አለ። ኤጀንሲ የሚለውን ትነኩታላችሁ ማለት ነው። ከዛ ኤጀንሲ የሚለውን ነክታችሁ ከገባችሁ በኋላ ከዚህ ጋር የሚታያችሁ ከሆነ አይ አም አን ኤጀንት የሚል አለ። ከዛ ቀጥሎ ክሬት አን ኤጀንሲ የሚለውን ትነኩታላችሁ ማለት ነው። ኤጀንት ለመሆን ማለት ነው። ከዚህ ጋር ኤጀንት ኔም ታስገቡለታላችሁ። ኤጀንት ኔም ስታስገቡ ያልተያዘ መሆን መቻል አለበት። የተያዘ ከሆነ እንትን አይላችሁም፣ አይቀበላችሁም። ያልተያዘ ስም መሆን መቻል አለበት። ከዛ ቀጥሎ ካንትሪ ባይ ዲፎልት ስላስገባው ትተውታላችሁ። ከዛ ቀጥሎ ዋትሳፕ ናምበር ስልክ ቁጥራችሁን ታስገባላችሁ ማለት ነው። ዋትሳፕ ናምበር ታስገቡለታላችሁ። ከዚህ ጋር ፕላስ 251 ብሎ ራሱ ስላስቀምጠው ዜሮ ማስገባት አይጠበቅባችሁም። 9 ብላችሁ ያሉትን ቁጥሮች ታስገባላችሁ ማለት ነው። ከዛ በኋላ አታች ፕሮፋይል ፒክቸር ማስገባትም ትችላላችሁ፣ አለማስገባት ትችላላችሁ። ከዛ መጨረሻ ላይ ኮንፈርም ትሏን ትነኳታላችሁ ማለት ነው። ከዛ ኮንፈርም የሚለው እንደዚህ ስትነኩት በዚህ መልኩ አፕሊኬሽን ኢን ሪቪው ብሎ ያመጣላችኋል ማለት ነው። እንደዚህ ብሎ ሲያመጣላችሁ ኤጀንሲያችሁ የእናንተ ኤጀንሲ ማለት ነው ቼክ አድርጎ እናንተ ለኤጀንሲነት ኤጀንት ለመሆን ማለት ነው ብቁ ከሆናችሁ ቼክ አድርጎ አክሴፕት ያደርግላችኋል ማለት ነው። ከዛ በኋላ አክሴፕት ካረገላችሁ በኋላ ኤጀንት ትሆናላችሁ ማለት ነው። በነገራችን ላይ ልጆቻችሁን በእናንተ ስር ያሉ ሆስቶችን ኤጀንት ስታደርጉ መማር ያለባቸው ማወቅ ያለባቸውን አውቀው ተምረው ኤጀንትነት ማለት ምንም ማለት ነው የሚለውን በደንብ አውቀውት ኤጀንት ብታደርጓቸው እናንተንም እነሱ ራሳቸውንም ይቀይራሉ ማለት ነው። ኤጀንሲያችሁ ልክ አክሴፕት እንዳደረገላችሁ በዚህ መልኩ ይመጣላችኋል ማለት ነው። እዚህ ጋር ሜሴጅ ይኸው እዚህ ጋር አድሚን ሊዮ ምናምን ብሎ ሜሴጅ ያመጣላችኋል ማለት ነው። ሄሎ ዲስ ኢዝ ሀላ አድሚን ምናምን ብሎ ጽሑፍ ያመጣላችኋል ማለት ነው። ከዛ ኤጀንሲ እንደሆናችሁና እንዳልሆናችሁ ቼክ ለማድረግ ተመልሳችሁ የሚለውን ነክታችሁ ትገቡና ከዛ በኋላ ኤጀንሲ ከሚለው ውስጥ ትገባላችሁ። ኤጀንሲ የሚለው ውስጥ በድጋሚ ትገባላችሁ ማለት ነው። ከዛ ኤጀንሲ ከሚለው ውስጥ ስትገቡ በዚህ መልኩ ያመጣላችኋል። ቅድም እንደዚህ አልነበረም የሚያመጣው። ቅድም ከላይ ዋን ቤስት ፋሚሊ ሚል አለ። ከዛ ቀጥሎ ክሬት አን ኤጀንሲ ሚል የነበረ። አሁን ግን በዚህ መልኩ ኤጀንት ከሆናችሁ በኋላ በዚህ መልኩ ያመጣላችኋል ማለት ነው። ከዚህ ጋር ያሉትን ነገሮች እያንዳንዱ ሴቲንጎችን በቀጣይ ቪዲዮ ስለምሰራላችሁ ችግር የለውም። አሁን እንዴት አድርጋችሁ አዳዲስ ሰዎችን ወደ ፕላትፎርም እንደምትጋብዙ ላሳያችሁ። መጀመሪያ ከዚህ ውስጥ ከገባችሁ በኋላ ከላይ ሁለት አማራጮች አሉ፣ ኢንቫይት ሆስት እና ኢንቫይት ኤጀንሲ የሚል። ኢንቫይት ሆስት ማለት አዳዲስ ሰዎችን በእናንተ ሆስት አድርጋችሁ ለማስገባት የምትጠቀሙበትን ሊንክ የምታገኙበት ቦታ ማለት ነው። እሱን አንዴ እንከውና ላሳያችሁ። ከዚህ ጋር ሁለት አማራጮች ያመጣላችኋል ኢንቫይት የምታደርጉበት። የመጀመሪያው ኢንፑት ዩዘር አይዲ ነው። እነሱ ሪጅስተር አድርገው ከገቡ በኋላ አይዲያቸውን እዚህ ጋር ታስገቡና ከዛ ቼክ የሚለው ስትነኩት እንትላችሁን የእነሱን ፕሮፋይል ያመጣላችኋል። ከዛ ኢንቫይት የሚለው ስትነኩት ይገባላችኋል ሜሴጅ ላይ ማለት ነው። ከዛ ሴፕት ካረቡት በእናንተ ስር ይሆናሉ ማለት ነው። ከዛ ሁለተኛው ደግሞ ኢንቫይት ሊንክ ነው። ኢንቫይት ሊንክ ብሎ በቀኝ በኩል ኮፒ የሚደረግ ሊንክ አለ። ኮፒ ስትሮክ ኮፒ ሰክሰስ ይላችኋል። ይህን በዋትሳፕ ወይ በቴሌግራም ትልኩላችኋላችሁ። በእናንተ ሊንክ ዳውንሎድ አድርገው አካውንት ክሬት አድርገው ሲገቡ በእናንተ ስር ሆስት ሆነው ይመዘገባሉ ማለት ነው። ሌላው ሁለተኛው አማራጭ ደግሞ ኢንቫይት ኤጀንሲ ነው። እናንተ መጋበዝ የምትፈልጉትን ሰው ኤጀንሲ ቀጥታ ኤጀንት ሆኖ እንዲገባ ከፈለጋችሁ ኢንቫይት ኤጀንሲ የሚለውን ትነኩና ከዛ የኮፒ ራሱን ስትነኩ ኮፒ ሊንክ ይላችኋል። ከዛ ሊንኩን ኮፒ አድርጋችሁ በተመሳሳይ በቴሌግራም በዋትሳፕ ትልኩለታላችሁ ማለት ነው። ከዛ በዛ ሊንክ ተጠቅሞ አካውንት ክሬት አድርጎ ሲመጣ በእናንተ ስር ኤጀንሲ ይሆናል ማለት ነው። እኔ ግን መመክራችሁ የምትጋብዟቸውን ሰዎች በኢንቫይት ሆስት በሚለው ተጠቅማቸው ኢንቫይት ብታደርጓቸው ሞር ተጠቃሚ ትሆናላችሁ ማለት ነው። ምክንያቱም ኋላ ለኤጀንትነት ብቁ ሲሆኑ ኤጀንት ስለምታደርጓቸው ኢንቫይት ሆስት በሚለው ተጠቅማችሁ
ፖስት ብታደርጓቸው እመክራችኋለሁ ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ጥያቄ ካላችሁ ኮመንት ጋር አስቀምጡልኝ እመልስላችኋለሁ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ ይመቻችሁ።